بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله أما بعد ودنا يتكبراتشو بملاو علم يمتغنيو حق فلاغيان بمولو اندينا سلامناتشو الله تكني غاهل السلام الحمد لله إنه زاري قتلنا رئيسو بعد الفيديو بك بيالله السم رئيسوم ويزاريت أحباش قدر هلت تلال أحباشوش كمي سرعاتشو السرع قبوريوش ناتشو مشركوش ناتشو سيبالو እኛ ቀብረን ስለዘየርን ነው ብለው ስለሚዋሹ በራሳቸው በሚሰሩት ተግባር ዘንብቅ ብለናል። ይሄም አንደኛ ልክ መስጂድ እንደሱ አላሳመሩትም። መስጂዱንና የአላህ Subhanahu Wa Ta'ala ቤት ማሳመር ማጋጌጥ ችግር የለውም። ግን ከመስጂዱ በላይ ቀብሩን አሳምረውታል። እንደምትመለከቱት ነው። ቀብሩ ከላይ አለ ተመልከቱት። ልክ እንደ በይቱላህ ሐራም ስም ሰይመውለታል። ምንድነው አልከሱ ሐራም ብለው እዛጋ ማንንም አልከሱ እዛ በመውሊዱ አካባቢ ወይ ደግሞ በመውሊዱ ሰዓት አልከሱ ብቻ ብሎ ቢል ማንንም አያውቀውም። ምንድነው የሚለው አልከሱ ሐራም በቃ ልክ እንደ ሐጅ በአመት አንዴ የሚጣወፍ ጠዋፍ የሚደረግበት የአህባሽ ማሰባሰቢያ ነው። ይሄ ከውስጡስ ምንድነው ቢባል ከሚሰሯቸው ስራዎች ትንሽ ላውሳላችሁ። አንደኛ ያልከሲ አባባ ላላበሎ ይንጭናና ዳዌ እትደሉ ያልከሲ አባባ ላላህ ብላችሁ የህማማችን መድኃኒት አይጠፎትም ታቃላችሁ አምጦልን ማለት ነው። አንድ ሰው ከታመመ ሰውን ነው አፊያ አድርገኝ የሚለው ወላ አላህን ነው። እሱንም የሞተን ሰው ቢጠሩት ማይሰማ አፈር የሆነ ጀናዛውን አጥበው ከፍነው የቀበሩ ሰው የህመማችን መድኃኒት እናንተ ታውቃላችሁ፣ በእናንተ አይደበቅም። ይሄ ግልጽ የሆነ ሽርክ ነው። ሁለተኛ እንጥሩና ለዙራና ተላላፊነቱ ለይነችና አጥሩን ይጠሩልን ከዙሪያችን ተላላፊነቱ እንዳይነካን። ማንን ነው በሽታ የሚከላከለው? በሽታን አታምጣብን ብላችሁ አልከሲን ነው ዱዓ የምታደርጉት ወላ አላህን ነው? ትልቅ የሆነ ሽርክ ነው። አላህ ከእንደዚህ ሽርክያት አባት እናቶቻችን አላህ ያውጣቸው። ቁሉ አሚን። ከእንደዚህ ሽርክያት ኹራፋት አላህ ያውጣቸው። ሶስተኛ ያልከሰባ ባይን ካሊ ባይት አላ ያቆጥን ጣቢታ የቄጣላ ያልከሰባ ባን ካሊ ኬት ይገኛል። ከነቢያቶቹም በላይ አድርገው ልክ ሰቅለዋቸዋል ማለት ነው። የአላህ Subhanahu Wa Ta'ala ክብር ለነሱ ሰጥተው ይህንን ያወጣሉ። ያልከሰባ ባን ካሊ ባይት አላ ያቆጥን ጣቢታ የቄጣላ ያልከሰባ ባን ካሊ ኬት ይገኛል። የቆጥን ጣቢታ የቄጣላ የተቆረጠን ጣት የሚቀጥል ይሄ ትልቅ ሽርክ ነው። ከነቢያቶች በላይ ከፍ አድርገው እንደዚህ ነው የሚገኙት። አራተኛ አልከሰባባ ያለማታ ዳዊኒሙ ለቀበጣ አልከሰባባ ያላህ ታናሽ መድኃኒት ናቸው። ላጣ ወይም ደግሞ ወፊ ሪዋያ በሌላ ዘገባ ምን ይላሉ? ለቀበጣ ሲሉ እጁ ለተቆረጠ ይላሉ። ያልከሰባባ ያለማታ ዳዊኒሙ ለቆማጣ እጁ ለተቆረጠ ዑዝረኛ ለሆነ ሰው መድኃኒት ናቸው። አንደኛ የአላህን ክብር አላህ Subhanahu Wa Ta'ala ምን ይላል? ቁል በል ያ ሙሐመድ هو الله አላህ እኮ አሐድ አንድ ነው። ለም የልድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ለሱ የለውም ኩፍዋን አሐድ አንድም አቻ የለውም ይላል።
ግን እነሱ ምን አሉ? የአላህ ታናሽ አጂብ ይሄ አይባልም አይሉም። እነሱ ይክዳሉ አይክዱም። ግልጽና ግልጽ ቪዲዮአቸው አለ ማሰማት ይቻላል። የነሱ የሚሉትን ቪዲዮአቸው ሁሉ ነገራቸው አለ። ኢንሻአላህ በሌላ ቪዲዮ ብቅ እላለሁ ሪከርዱ ስለበዛ። ባረከላሁ ፊኩም ወጀዛኩሙላህ